2022 ላይ የዓለም ኢኮኖሚ ኦልሞስት 99.6 ኦልሞስት ወደ 100 ትሪሊየን ነው የደረሰው የዓለም ጂዲፒ። በ2023 105 ኦልሞስት 106 ትሪሊየን ነው የደረሰው። ዓለም በአንድ ዓመት 5 ትሪሊየን ነው ያተረፈችው። ያ ማለት የዓለም ኢኮኖሚ የዓለም ሕዝብ እያደገ ነው፣ እየበለጸገ ነው፣ እየጨመረ ነው አቅሙ። በጣም የገረመኝ ባደረኩት ሪሰርች በእነዚህ የዓለም ኢኮኖሚ ውስጥ የከሰሩ ሁለት ታላላቅ ሀገሮች አሉ፣ ራሻና ዩክሬን። ራሻ 150 ቢሊዮን ዶላር በአንድ ዓመት ውስጥ ከሰረች። ዩክሬን 149 ቢሊዮን ዶላር ከሰረች። ጦርነት ያከስራል። ሰማችሁኝ ኢትዮጵያውያን? በአንድ ዓመት ውስጥ while the whole world መላው ዓለም 5 ትሪሊዮን ሲያተርፍ እነዛ የሚዳቆሱ ኦልሞስት ኮሌክቲቭሊ 300 ቢሊዮን ከሰሩ። ሌላ እንደነ ቻይና እንደነ ኢንዲያ ሰላማቸው ላይ የሚያተኩሩ ገንዘባቸውን በንግድ ላይ የሚያውሉ ፎከሳቸውን እዛ ያደረጉ እነሱ ደግሞ እየጨመሩ ይሄዳሉ። ስለዚህ አንድም አትራፊ የለም። ዩክሬን ደካማ፣ ራሻ ኃያል። ኃያሉም ይከስራል፣ ደካማውም ይከስራል። ባይዘዌይ ጠላትን አታከስርም፣ አንተም አብረህ ነው የምትከስረው። እየደበደብክ አሸንፋለሁ፣ አንተም አብረህ ነው የምትከስረው፣ አብረህ ነው የምትሸነፈው። ስለዚህ ይሄ ሰውዬ ምን አደረገ? ሰራና አተረፈ። ፕሮፊታቢሊቲ ኢዝ ሂውመን ሪስፖንሲቢሊቲ። እያደግን መሄድ አለብን። እኛ ቢዝነስ ስንጀምር ወደዚህ አገር ስመጣ እኔ ቢዝነስ ለመጀመር አይደለም ሐሳቤ፣ ትምህርት ስለምወድ ለማስተማር ነው። ነገር ግን ለማስተማር ስመጣ ይሄው ጳውሎስ ከኔ ጋር አለ። የመጀመሪያ የተከራየነው ካሳንቺስ አካባቢ ጓደኛዬ በለጠ የሚባል እኔ ከአሜሪካ መጥቼ ረዳኝና የአክስቱን አልቤርጎ ለቢሮነት 2 ክፍል ተከራየን። እዛች ውስጥ ነው ቢሮ አድርገን የጀመርነው። ስንጀምር የዛሬ 10 ወይም 12 ዓመት ስመጣ ኦነስት ቱ ጋድ ከአሜሪካን ስለመጣው ገንዘብ አለኝ ማለት አልችልም። አይ ሃድ ዚሮ መኒ። አይዟችሁ ዚሮዎች። አንድ ቀን ይሄ ዚሮ ከፊቱ ቁጥር ይደረድርና ዚሮን ያሰልፍላቸዋል። ዚሮ I'm not lying to you, had ዚሮ። ከዛም በኋላ 300 ሰው ካሰለጠንኩ ኢትዮጵያ ውስጥ በቃ ሰክሰስፉል ነኝ ይበቃኛል ብዬ ነው የመጣሁት። ዛሬ ዚሮ ሳይሆን ተርኖቨራችን ኢን ቢሊየንስ ሆኖ በብዙ አይነት ከረንሲ ሆኖ ኦልሞስት እስከ ዛሬ ድረስ ከ21 ሀገር ሰራተኛ ቀጥረን ኢትዮጵያ አምጥተን እያሰራን የ48 ሀገር ዜጋ እያስተማርን እዚህ ደረስን። እንዴት? ትርፋማነት ይባላል። የምትውልበት ሰፈር ኪሳራ ያለበት አይሁን፣ ትርፋማ የሆነበት ይሁን። ይሄ ፕሮፊታቢሊቲ እያደገ መጥቶ ወደዚህ ደረጃ ሲመጣ ይሄ አጀማመሩ በጣም ትንሽ ስለሆነ ዛሬ ዚሮ ስለሆነ አትፍራ። እና ልክ እኔ አሜሪካን ስሄድ ጮኛ መያዝ ፈለግኩ። በጣም የምወዳት ከምወደው ቤተሰብ ልጅ አገኘው እና ስለሳቸው ስለሷ ቤተሰብ አባቴ ይነግረኝ ስለነበረ የዛ ቤተሰብ ትንሽ ልጅ በእኔ ኩያም ትኖራለች ብዬም አላሰብኩ። ነገር ግን አሜሪካን ሄጄ 3 ወር ከቆየው በኋላ በቃ ስንገናኝ ቤታቸው እራት ተጋብዘን ስንሄድ ፎቶግራፍ አየው። ልጅቷን አላየው። እቺ የእናንተ ልጅ ነች አሉ። አዎ። እድሜዋ እንደ ፎቶ ነው። አዎ፣ እሷን ነው ማገባው። ከተገናኘን በኋላ አንድ ነገር ሆነ። መኪና አላት፣ መኪና የለኝም። ስራ አላት፣ ስራ የለኝም። ብር አላት፣ ብር የለኝም። ሄይ ካገባ አይቀር እንዲህ አይነቱን አግባ። አንድ ቀን የእሷ ጆርጂያ ስቴት ዩኒቨርሲቲ ትማራለች፣ እኔ አትላንታ ዩኒቨርሲቲ ነው የምማረው። የኛ ዩኒቨርሲቲ ካርድ ይሰጠናል፣ ክሬዲት ካርድ ለወር የምትበቃ ብር እዛ ላይ ያደርግና በዛ ነው የምንበላው ወራችንን ሙሉ። ከዛ በኋላ አንድ ቀን ዘራፍ አልኩና እኔ ሁሌ እንዴት ነው የምጋበዘው? ዛሬ መጋበዝ አለብኝ አልኩ። ተው ይቅርብ አለች። እኔ ነኝ መጋበዝሽ እና ያልኳት። መጣች፣ ገባን፣ መኪናዋ ውስጥ ወሰደችኝ። አቁሚ ብር ላውጣ።
ኤቲኤም ውስጥ ካርዱን ስከት ብር ሳይሆን ወረቀት ሰጠኝ። ምን ይላል? ያለህ አካውንት 0.00 ነው ይላል። አይዟችሁ ዜሮዎች። ከዛ ተናደድኩና ወደ እሷ እያየው እንደማታየኝ አይሆፕ አታየኝም ብዬ እንደገና ካርዱን ከተትኩት። ስተት ነው ብዬ እንደገና ኤቲኤም አያዝንላችሁም። የሚገርማችሁ ሼም የለው ኢሞሽን የለው ምንም ነገር። አሁንም ወረቀት እዚያ አላቅም። እዛ ግን ሶስተኛ ጊዜ ከከተትክ ሌባ ነው ብሎ ይውጥባል። ካርዱን መልሶ አይሰጥም። ይሄ ስለምታቅ አንገቷን አወጣችና ሶስተኛ ትክተት ይውጥብሃል አለችኝ። በጣም ደስ የሚለኝ ሚስቴን ማመሰግናት ዜሮ ነው ብላ ጥላኛል ሄደችም። አጨብጭቡላት። ኤይ ዜሮ ነው ብለሽ ጥለሽው አትሂጂ። ዜሮ ነው ብለህ ጥለሃት አትሂድ። ታሪክ ነገ ይቀየራል። ዜሮዎች አይዟችሁ። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። Our future is the top of the mountain. በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ የተራቡ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ከናንተ የተነሳ very bright. ይህ ሰውዬ ነገደ፣ ከዛም በኋላ አተረፈ። ዓለም እያተረፈ ነው የሚሄደው። by the way ዛሬ በዓለም ጂዲፒ ውስጥ ሰርኩሌት ስለሚያደርገው $1.6 ትሪሊየን አትደነቁ። by 2050 የዓለም ጂዲፒ ደብል ነው የሚያደርገው። ሌላ አዲስ $100 ትሪሊየን ሊፈጠር ነው። ይህንን የሚፈጥረው እኔና አንተ ነን። ያ ሼር የኔና ያንተ ነው። ገና ያልተፈጠረውን እንዴት ነው ሼሩን የማደርገው? ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናሉ። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው። ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምንድን ናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ማታ ቀኔን መገምገም ወዳለሁ። the last 30 minutes has to be very quiet። ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻዋ 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ የምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው። ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፈው የሚያድሩ ነው። ሌላ the most sacred moment in my week
በሳምንቴ ውስጥ በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ፣ የሚጨፍር፣ የሚያጨስ፣ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። Sunday afternoon is the most important time of any strategic leader. ሳምንትን የምትገዛበት ሳምንት ነው። አመቺ ቦታ 3 ነገሮች ያስፈልጓል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። ይሄ አዲስ ወደኔ እየመጣ ያለውን ሳምንት እንዴት ነው ማሳለፈው? ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምጠቀምበት? ከዛም በኋላ አርብ ማታ እሁድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው ምዘጋው? So you have to take over the week. ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። እሁዳቸውን በመዝናናት ሰኞ የሚመራቸው ሰው ስላለ ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። So time management is the most important thing. በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለሁ፣ እሁድ ሰራዋለሁ፣ መጪው ሳምንት ሰራዋለሁ ብሎ ማስተላለፍ። ይሄ the big frog principle ብሎ ብራያን ስቴሲ የጻፈው መጽሐፍ ላይ በጣም አንድ የምወደው saying አለ። ይሄ ምንድነው? ሰዎች ተሰደው ቢሄዱና የዛ አገር ሰዎች ምግባቸው እንቁራሪት ቢሆን እሱ ደግሞ እንቁራሪት ቢጠላ፣ እንቁራሪት ካልበላ ደግሞ አደጋ የሚመጣበት ከሆነ እንቁራሪት ያቀርቡለታል። ትልቅ ወፍራም እንቁራሪት፣ መካከለኛ እንቁራሪት፣ ትንሽ እንቁራሪት፣ ሚጢጢ እንቁራሪት። መብላት ካልቀረ ከትልቁ ጀምር ይላል። መስራት ካልቀረ ከሚያስፈራራ ትልቅ ቻሌንጅና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆን። ማሸነፍ ካልቀረ መጀመሪያ ትናንሽ የመንደር ጠላቶችን አትጣላ፣ ታላላቅ ጠላቶችን አሸንፍ። ከዛ ስትጀምር ታሸንፈዋለህ። አንድ ጊዜ የሆነ ነገር ገጠመኝ። አውስትራሊያ 21 ከተማዎች ለሥራ ዞርኩና ከዛም በኋላ ስመለስ ብዙ ጠላቶች ተነሱብኝ ከአውስትራሊያ። በሚዲያ ላይ ስለኔ ጻፉ፣ አስቸጋሪ ነገሮች ምርር አለኝ እና ከአውስትራሊያ አሜሪካን ተመልሼ አዲስ አበባ ስመለስ አዲስ አበባ የኔ ሾፌር መኪናዬን እየነዳ እኔ ዌብሳይቱን እያየው ስበሳጭ፣ ምን ነው ዶክተር ምን አበሳጮት አለኝ። ይኸው ተመልከት ስለኔ ምን እንደሚጽፉ፣ እንዴት እንደሚዋሹ፣ እንዴት ስሜን እንደሚያጠፉ አልኩ። ምን ነው እግዚአብሔር አውስትራሊያ በወሰደኝ ይላል። የእሱ ጥያቄ ሌላ፣ የኔ ጥያቄ ሌላ። ግን አንድ ነገር አስተማረኛ ሾፌር እንደዚህ አለኝ። 2 አይነት ሰዎች አሉ አለኝ። ምንና ምን አልኩ። አንዳንዶች ኢንተርናሽናል ናቸው አለ። እንዴት ነው የሚያውቁት አለ። ኢንተርናሽናሎች አለ ጠላታቸውም ኢንተርናሽናል ነው አለ። ሌሎች ስለው መንደርናሽናል ናቸው አለ። ጠላት ማፍራት ካልቀረ ኢንተርናሽናል ጠላት አፍራ። you have to operate። ጊዜ የለኝም፣ ጊዜ ያለቀ ነው። ስለዚህ የምትሰጠኝ እያንዳንዷ ቀን በጣም ኢምፖርታንት ነች። የሰው ዕድሜ 70 ቢበዛ 80። 70 ማለት 25500 ቀናት ናቸው። 80 ማለት 29000 ቀናት ብቻ ናቸው። only 29000 days። ደግሞ በየቀኑ ልክ እንደ ኤቲኤም ዊዝድሮ ታደርጋለህ። አይወልድም፣ ወለድ የለውም፣ አይጨምርም፣ ዲክሪዝ ነው የሚያደርገው። so we have to work with a sense of urgency። አፍሪካ ውስጥ የታይም አስተሳሰብ ሊኒየር ነው። ግድ የለም ተመልሶ ይመጣል፣ መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ወይም ደግሞ ፌታሊስት ነው። እግዚአብሔር ካለ ይሆናል፣ አላህ ካለ ይሆናል እያለ ፌታሊስት ሆኖ ሪስፖንሲቢሊቲውን ወደዛ እያስተላለፈ ሰርኩለር ታይም ቴብል ውስጥ ይገባል። ሊኒየር ታይም ቴብል ውስጥ የገቡ የዌስተርን ሲቪላይዜሽን ሲሪየስ የሆነ ዲቨሎፕመንት የሚያየው በዛ ነው። ታይም should never be wasted።